ሰላም ሰላም ጋይስ እንዴት ናችሁ? ይህን ድምጽ ቁጭ ማለት አይጠበቅባችሁም፣ ስራም እየሰራችሁ መስማት ትችላላችሁ ማለት ነው። እና ዴይ 6ን እና ዴይ 7ን ያለቀኩበትን ምክንያት ነው የምነግራችሁ። ብቻ በቀላሉ ትምህርት ነው። በቃ ትምህርት ተጀመረ እና መልቀቅ አልቻልኩም። ቅዳሜ ወይ እሁድ ልለቅላችሁ እችላለሁ ማለት ነው። ስለዚህ ከትምህርት ጋር ትንሽ ኮንታክት ሊሆን ስለሚችል ቅዳሜ እና እሁድ እለቅላችኋለሁ ዴይ 6 እና 7ን። እናም ከዚህ በኋላ ቅዳሜና እሁድ አሪፍ አሪፍ የሆነ ቪዲዮዎችን እንለቅላችኋለሁ ብዬ አስባለሁ፣ ከተሳካ እንደ እግዚአብሔር ፍቃድ ማለት ነው። እና አምላክ ከፈቀደ አሪፍ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ ከአሪፍ ሰዎች ጋር አሪፍ የሆነ የዩቲዩብ ኮላብ እሰራላችኋለሁ ማለት ነው። እናም ከዚህም በኋላ ማለት ነው አሪፍ የጌም ቪዲዮዎችን ሪያክሽን እቀጥላለሁ። ቻሌንጂክ የሆነ ቪዲዮዎችን ቱቶሪያሎችን ምናምን አሪፍ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው። እናም ሪቪዎችን ፉድ ሪቪው ሊሆን ይችላል፣ ቴክኖሎጂ ሪቪው ሊሆን ይችላል፣ ሪቪዎችን አቀርብላችኋለሁ ማለት ነው። እናም አሪፍ የሆኑ ቪዲዮዎችን ለመስራት አሪፍ የሆኑ አይዲያዎችን ይዤላችሁ መጥቻለሁ ማለት ነው። እናም ሰብስክራይብ እያደረጋችሁ አሪፍ የሆኑ ቪዲዮዎችን ቅዳሜና እሁድ ያልፈኛል ብዬ አላስብም እና አሪፍ የሆነ ቪዲዮ ለቅላችኋለሁ ማለት ነው። እናም ብዙዎቻችሁ ለምንድነው ዴይ 6ን ያለቀቅከው ያላችሁ በውስጥ ቴሌግራም ላይም አይጂ ላይም እያወራችሁኝ ነበረ። ዴይ 6ን ያለቀቅኩበት ምክንያት አንደኛ መብራት ጠፍቶ ነው። ምንም ማድረግ አልችልም፣ መብራት ጠፋ ልሰራ ስል። ስለዚህ በቃ ከትምህርትም ጋር ስለሚያያዝ ቅዳሜና እሁድ እሰራላችኋለሁ ማለት ነው። ዴይ 6 ዴይ 7ንም አሪፍ የሆነ ብቻ በጣም አሪፍ የሆነ ቪዲዮ ነው ይዤላችሁ የምመጣው። እናም ሌላ ደግሞ የምሰራላችሁ ቪዲዮ ቨርስስ የሆነ ቪዲዮ አንዱን ከአንዱ የማበላለጥ፣ ለምሳሌ የትኛው ፀጉር ቤት የኢትዮጵያ ትንሽ ፕራይስ ያለው ፀጉር ቤት እና ትልቅ ፀጉር ቤት ያለው ፕራይስ ምን ያክል አሪፍ ይቆረጣሉ ወይም ይቆርጣል የሚለውን ቨርስስ አደርግላችኋለሁ፣ አወዳድርላችኋለሁ ማለት ነው። ከዚህ በኋላ ብቻ አሪፍ የሆነ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ እያደረጋችሁ እስከዛ ድረስ ሰብስክራይብ አድርጉ። ቅዳሜ ይለቀቅላችኋል ማለት ነው። ደገምኩት። አሪፍ የሆነ በጣም አሪፍ የሆነ ቪዲዮ ለቅላችኋለሁ ማለት ነው። ቅዳሜም እሁድም ከዚህ በኋላ ቅዳሜና እንደነገርኳችሁ ቅዳሜና እሁድ ነው የምንገናኘው ማለት ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይቻማችሁ።